ወይዘሮ አስቴር እርጅና እንዴት ያደረገሽ ነው? ካልሆነልሽ ወጣት ሴት ፈልገሽ ዳሪ። አርጅታል ብለሽ ልታሳምኚኝ ነው እንደ ሐሳብሽ? አትቀባጥር፣ ግባ እናተኛ። አንተ ሳትሆን ጥፋተኛዋ እኔ ነኝ። ተሸክሜ ባኖርኩህ ደግሞ የሰው ሸክም። አረ ማሚዬ በእግዚአብሔር ዝም በይ። ተይለንዬ እድሜዋ እኮ ነው የሚያነጫንጫት። እሺ በቃ አባዬ ነው ወደ ውስጥ ገባ። አንተ አብዳል እንዴ? እነሱ ቢሰሙንስ? አልተኙም እንዴ? እና ቢተኙስ ሊመጡ አይችሉም? አቦ ጭንቀት አማቱኝ እባክሽ። ወንድምሽስ? የለም ጠዋት ነው የወጣው። ትምህርት ጥሩ ነው? ምንም አይልም። ክላስ የለሽም ዛሬ? 5 ሰዓት ነው ክላስ ያለኝ። አርፍጄ ነው የምወጣው። የሚያስፈልግሽ ነገር አለ? የኮሌጅ ክፍያ አልከፈልኩም። በኋላ በአካውንትሽ አስገባልሻለሁ፣ ትከፍያለሽ። እሺ። ምን አስትዬ ያለው ትሮሽ ዝምታ በዛሽ? እርጅና ይዞኝ ይሆናላ። ብላንዱ አባዬ። አይ በቃኝ፣ አንቺ ብዬ። አውቄው ነበር እዚህ እንደማላጣ። ያኮረፍሽ መስሎኝ ነበርኩ። አላኮረፍኩም፣ ግን እንደዛ አታድርግ። ይቅርታሽ፣ ማታ ሞቅ ብሎ ስለነበር ነው። ሰው እንዲጠረጥረን ማድረግ የለብህም። መቼም እህትና ወንድም ተጋቡ ብሎ ሰው እንዲያወራብን የምትፈልግ አይመስለኝም። ኧረ አንቺ ዝም በይ፣ ሰው ቢሰማንስ እንዴ? አንተ ደግሞ አሁን እዚህ ማን አለና ነው የሚሰማው? መጠንቀቅ ባለብህ ቦታና ሰዓት ሳትጠነቀቅ መጠንቀቅ በሌለበት ቦታና ሰዓት ትጠነቀቃለህ። እሺ አሁን ዝም በይ፣ ሄደን ቡና እንጠጣ። አይ አልፈልግም፣ በዛ ላይ ረፍዶብኛል። ባይሆን ሸኘኝ። ክላስ ነው እንዴ የምትሄጂው? አዎ እስከ ታክሲ ሸኘኝ። እንዴ ማሚዬ የልትሄጂ ነው? ዛሬ እህቴ ጋር ነው የማድረው። ምን ነው በሰላም? አክስቴ ደህና አይደለችም እንዴ? ትንሽ ወገቧን አሟት ነው እንጂ ደህና ናት። ደግሞ ልጆቹ ስለሌሉ ብቻዋን ነች። እና እኔ በሄድላት አይሻልም? አንቺ ከምትደክሚ። ግድ የለም እኔ ሄዳለሁኝ። እሷም እህቷ ከጎኗ ብትሆን ነው የምትመርጠው። በዛ ላይ ደግሞ ቃል አስገብታኛለች። እሺ ግን ለአባዬ ነግረሽዋል? ሁሌ የሚሄድበትና የለመደው አይደል እንዴ? ቢሆንም ደውዬ አሳውቀዋለሁ። እማዬ እንዳትጣሉ ብዬ እኮ ነው። አምቡላውን ጠጥቶ እየመጣ ሲቀባጥር ነበር እሱም ማሰብ የነበረበት። እማዬ ደግሞ የእሱን ባህሪ እያወቅሽ ሲጠጣ የሚያደርገውን ስለማያውቅ እኮ ነው። ችግሩን ያወቀ ሰው አለመጠጣት ነዋ። ይልቅስ ነይ ሸኚና ትመለሻለሽ። እናትሽ የለችም እንዴ? የለችም፣ አክስቴ ጋር ሄዳለች። ረሳሁት እንጂ ነግራኝ ነበር። እራት ብላና ትተኛለህ። ውጭ በልቻለሁ፣ ክፍሌ ልግባ።
ምን ነው የደነገጥ ትመስያለሽ? ኮቴ ቢስ ድንገት ቤቱ ሲከፈት ነው። ትተኛላችሁ የሚል ግምት ነበረኝ። እራት ላቅርብልህ? አዎ ርቦኛል። ጠረንሽ ቆጥሮ ተለይቶብኛል። ዝም ብለ የቀረበልህን ብላ በዚህ ጠዋት ምን ፈልገህ መጣ? አይ ማሚ የለችም? የለችም፣ አክስቴ ጋር ሄዳለች። ኦ ቤት ውስጥ ማንም የለማ። እናማ ፍቅራችን እናጣጥማለን። ምን እየሆንክ ነው? ኖ ውጣልኝ! ልጅቷ ምን ነክቷታል? ሰሞኑን ተሳስቼ ሊሆን እንደማይችል እርግጠኛ ነኝ። ውጣልኝ! ውጣ! መቼም ወንድምና እህት መሆን የብሉት ነገር አስጨንቋት ሊሆን አይችልም። የኔ አባትና የእሷ እናት ተጋቡ እንጂ የስጋ ዝምድና የለንም። ደግሞም ሁለታችንም ማምነንበት ሁሉን ነገር ያደረግነው። ለምን ተቀየረችብኝ? ምን ተፈጥሮ ሊሆን ይችላል? አይዞሽ አትፍሪ። ይቅርታ እኮ ልጠይቅሽ ነው የመጣሁት። ያው ስሰክር የማደርገውን እንደማላውቅ ታውቂያለሽ። ችግር የለውም። ሄኖክ ከመጣና ካየ ሊጠረጥር ይችላል። ጓደኞቹ ጋር እንደሚያድር ነግሩኛል። ማንም አይመጣም። ጥሩ። እና ይቅርታ አደረግሽልኝ? በአንድ ነገር ከተስማማን ምናልባት ላደርግልህ እችል ይሆናል። በምን? ትናንት ሰክረህ እንዳልሆነ እውነቱን ከነገርከኝ። እውነቱን ለመናገር ልቤ ከከጀለች ሰነባብቷል። የያዘ ይዞኝ ነው እንጂ ቢሆንም ግን ትንሽ ባልቀማመስ ድፍረቱን አላገኝም ነበር። እንዴት? እንደ ልጅ የምታይ ነበር እኮ የሚመስለኝ። ይሄ ወደር የሌለው ውበትሽ ልቤን እስከሚያሸፍተው ድረስ እንደ ልጄ ነበር የምወድሽ። እና አሁንስ? ያው የምወድበት መንገድ ይለያል እንጂ መቼም እወድሻለሁ። ደህና አደርክ? እንዴት አደርሽ? ወዴት ነው? ክላስ አለብኝ። ላውራሽ ፈልጌ ነበር። አይ አሁን አልችልም፣ ረፍዶብኛል። ችግር የለውም፣ የሸኞች ማውራት እንችላለን። እሺ። እኔ የምልሽ ሰሞኑን የተፈጠረ ነገር አለ እንዴ? ሰሞኑን እንግዳ ጸባይ ነው ማይብሽ፣ ፈጽሞ ተለውጠሻል። ምን የተለወጠብህ? እንዳላውቃት ታስመስይ። እሺ ይቅርታ፣ በቃ ሰሞኑን ጥሩ ሙድ ላይ አይደለሁም። ትንሽ ቀን ታገሰኝ። የተፈጠረ ነገር አለ እንዴ? አይ ምንም የለም። እና ምን ሆነሽ ነው? እኔ እንጃ። እሺ በቃ ነኝ ልሸኝሽ። ማሚዬ እንዴት አደርሽ? ሄንዬ እንዴት ነህ? ደግሞ የጠፋ ሰው አትፈልጉም ማለት ነው? እኔም ቤት አልነበርኩም። ሰሞኑን ጓደኞቼ ጋር ነበር የማድረው። ቤቱ የሰፋችሁ መስሎኝ በጣም ቅር ብሎኝ ነበር። በተለይ አንተ። ያላንቺ ቤቱ መች ቤት ይሆንና። ማሚ ግን በሰላም ነው? ቆይሽ እኮ ከሄድሽ። እህቴን አሟት ነበር። ደግሞ 4 ቀን ብዙ ነው እንዴ? እንጃ ብዙ ቀን ነበር የመሰለኝ። እንዴት አመሻችሁ?
እንዴት አመሸ ሄንዬ? እራት አትበላም እንዴ? ወዴት ነው የምትሄደው? አልበላም። ተጣልታችኋል እንዴ አንቺ? ኧረ በፍጹም። ምን አስጨናቂያችሁ ለጠገበ ሰው? ምን ማለት ነው? ባልወልደው ማሳድግ ያለው ልጄ ነው። ለምን አልጨነቅም? ደግሞ ጀመረሽ። ሄኖክ ማውራት አለብን። እዚህ አላጣህም ብዬ ነበር የመጣሁት። እኔና አንቺ ምንም እናወራው ነገር የለም። ምንም ደህና መሻችሁ። እንዴት አመሸሽ የኔ ልጅ? እኔ የምለው ከሄኖክ ጋር የሆናችሁትን ለምንድን ነው የማትነግሪኝ? መዋደዳችሁ ጠፍቶ መኮራረፋችሁን በግልጽ ማላይ ነው የሚመስልሽ? እሺ በቃ እማዬ ልክ ነሽ። ሳላስቀይመው አልቀረውም፣ ግን ይቅርታ ጠይቀዋለሁ። ጥሩ፣ ቶሎ አስተካኪው። እኔ እንደዚህ አይነት ነገር አልፈልግም። ደህና አደርክ? ለምን የምትከታተይኝ? እንድናወራ ፈልጌ ነበር። ቆይ ስለምንድን ነው የምናወራው ሄለን? እንደምታስበው አይደለም ሄኖክ። ምን ነው እንደማስበው ያሉ ነው? ሁሉንም በጆሮ ሰምቻለሁ። እሱንም ትክጃለሽ? እሺ በቃ ልክ ነህ፣ ግን ደግሞ እኔ እያልኩ ያለሁት ይቅር በለኝ ወይም ደግሞ አብረን እንሁን እያልኩ አይደለም። ብትይኝም መቼም ቢሆን ይቅራልሽም። ከአባትሽ ጋር እኮ ነው የተኛሽው። እንደዛ ካሰብንማ አንተም ከእህት ጋር ነው የተኛው። ይሄ ልትነግሪኝ ነው የፈለግሽ? ይኸውልህ ሄኖክ አላጠፋውም እያልኩ አይደለም፣ አውቃለሁ አጥፍቻለሁ። በዛ ላይ ያንተም ይቅርታ አይገባኝም ይሆናል፣ ግን አሁን እያልኩ ያለሁት ቤተሰባችን እንዳይፈርስ እናድርግ። ተረዳኝ ነው እያልኩ ያለሁት። ጥሩ፣ ምን እንዳደርግ ነው የምትፈልጊው? ያው ሚስጥሩን የምታውቀው አንተ ብቻ እንደመሆን ለቤተሰባችን ስትል ሚስጥር ማድረግ ትችላለህ። እና ደግሞ ቢያንስ እንኳን ቤት ውስጥ ስትሆን አትዝጋኝ። ማሚ በጣም እያስጨነቀችኝ ነው። ታውቃለህ፣ ያንተ ነገር አይሆንላትም። የምታስብላት ከሆነ ተረዳኝ። ደግሞ በዚህ ነገር ተጎጂዋ እሷ ነች። እሱም ማሰብ የነበረብሽ ከባሏ ጋር ከመጋደምሽ በፊት ነበር። ሄኖክ እሺ ልክ ነህ አልኩህ እኮ። በየሰዓቱ እኔን መውቀስ አይጠበቅብህም። ጥሩ፣ እኔ ጋር እንዳደርሽ ያልሽው ለቤተሰቡ ስል ማድረግ አይከብድኝም። አመሰግናለሁ። ማርገዝሽን መቼ ነው ያወቅሽው? ጥርጣሬ ቆይቷል። ያረጋግጥኩት ግን ትላንትና ነው። የማንን ልጅ የጸነስሽ ይመስልሻል? አላውቅም። ይሄ የኃጢአትሽ መቀጫ ነው። በዚህ ሁኔታ ላይ ሆኜም ትወቅሰኛለህ? እሺ ለምንድን ነው ለኔ ነገርሽኝ? ከአንተ ውጭ ሌላ የሚረዳኝ ሰው ስለሌለ ነው። የኔ ልጅ ነው ወይስ አባቴ? ማለቴ በአንቺ ግምት። ከሁለታችሁ ውጭ እኔ ወንድ ጋር ደርሼ አላውቅም። እሱን አላውቅም፣ ግን በአንድ ነገር ብቻ ልረዳሽ እችላለሁ። በምን? ልጁን እንድታስወጪው። ለሁሉም ሰው የተሻለ የሚሆነው ልጁ ባይወለድ ነው። እሺ ጥሩ፣ ተስማምተናል።